ይህ ታሪክ የተሰማው በ1984 ዓ.ም የሳራ ህይወት በአንድ ሌሊት ይቀየራል ብሎ ያሰብ አልነበረም። ሳራ ገና የ18 ዓመት ወጣት ነበረች። ተስፋ፣ ህልም፣ የትምህርት ዓላማ ብዙ ምታቅር ልጅ ነበረች። ነገር ግን አባቷ ዶን ቤቱን በብረት ዲሲፕሊን የሚይዝ ጨካኝ ሰው ነበረ። ሰላም የወንጀል ሪቪው ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በአንድ ወቅት ተፈጽሞ የነበረ እውነተኛ የወንጀል ታሪክ ሲሆን አብራችሁኝ ቆዩ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። አንድ ምሽት ሳራ ወደ ጓደኞቿ ግብዣ ለመሄድ በትህትና ትጠይቀዋለች። ዶን በቁጣ ይመልስላታል። ሳራ እንዴት በትህትና ጠይቄው በቁጣ ይመልስልኛል በማለት በመስኮት በኩል በመውጣት ከፍቅረኛዋ ክሪስ ጋር ታሳልፋለች። ይህች ምሽት ለሳራ የመጨረሻዋ ምሽት ትመስላለች። ዶን ልጁን ደናደሪ ለማለት ወደ ሳራ ክፍል ይሄዳል። ነገር ግን ሳራ እዛ አልነበረችም። ዶን ያየውን ማመን አልቻለም። በጣም ይናደዳል። እንዴት እንደዚህ ታደርጋለች ብሎ በጩኸት ይናገራል። ሳራ በወጣችበት አድራ ወደ ቤት ስትመለስ አባቷ እሳት ለብሶ እሳት ጎርሶ በር ላይ ይጠብቃት ነበር። አባቷም ሳልፈቅድልሽ ለምን ከዚህ ቤት ወጥተሽ ሄድሽ? እንዴት እንደዚህ ታደርጊያለሽ? ብሎ በቁጣና በጩኸት ይጠይቃታል። ሳራም የጠየቃትን ከመመለስ ይልቅ እኔ ልመረቅ ነው፣ 18 ዓመት ሲሞላኝ ከዚህ ቤት እወጣለሁ፣ ያንተ ነገር ሰልችቶኛል፣ በቅቶኛል ብላ ትጮህበታለች። ዶን እንደዛ ብላ ስትመልስለት በዝምታ አለፈ። ከዛ በቀጣይ ቀን ሳራ ከእናትና ከአክስቷ ጋር በመሆን እሷ ክፍል ውስጥ ስለ እሷ ፍቅረኛ እያወሩ ነበረ። ለእናቷም እንዲህ ትላታለች፣ አሁን ልመረቅ ነው፣ ከፍቅረኛዬ ጋር ይሄን ቤት ለቅቄ እጠፋለሁ፣ የራሳችንንም ህይወት እንኖራለን ከፍቅረኛዬ ጋር ስትል ለእናቷ ትነግራታለች። እናቷም ብር ሳይኖርሽ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ልትወስኝ ይቻልሽ? ትላታለች። ሳራም አይ እኔ እዚህ ነገር በቅቶኛል፣ አባቴ በጣም አስጠልቶኛል ብላ ትነግራታለች። ይህንን ሁላ ነገር የሳራ አባት ዶን በር ላይ ቆሞ ይሰማ ነበር። ከዛም በውስጡ አንድ ክፉ ዕቅድ አወጣ። ለ3 ወራት ያህል በመሬት በታች ቤዝመንት የሚገኝ ሚስጥራዊ ክፍል አዘጋጀ። ክፍሉ ምንም አይነት ድምፅ አይወጣም። ማንም ቢጮህ፣ ማንም ቢቧጥጥ የትኛውም ድምፅ ከዛ ክፍል አይወጣም። ምንም አይነት የፀሐይ ብርሃን፣ ምንም አይነት ንፋስ አይገባም ነበር ያ ክፍል። አንድ ቀን እናቷ ለገበያ በወጣችበት ወቅት ዶን ሳራን ሳጥን አግዥኝ ብሎ ወደ መሬት በታች ክፍል ይወስዳታል። ልክ ወደ ክፍሉ እንደገባች ዶን በሩን ዘግቶ በዲጂታል ኮድ ይቆልፍባታል። ሳራ በድንጋጤ መጮህ ጀመረች። ነገር ግን ማንም አይሰማትም ነበር። ያ ክፍል ምንም አይነት ድምፅ አያወጣም ነበረ። ሳራ ይህንን እንዴት ታደርጋለህ? አንተ እኮ አባቴ ነህ፣ ለምንድነው የምቆልፍብኝ? አባዬ በሩን ክፈት እያለች ደጋግማ ትጮኻለች። ነገር ግን አባትየው ቆልፎባት በሩን ሄደ። ዶን ለባለቤቱና ለፖሊስ ሳራ ስለጎረመሰች ቤቱን ጥላ ጠፍታለች የሚል የውሸት ዜና አሰራጨ። እንዲያውም ክሪስ ፍቅረኛዋ እሷን ፈልጎ ወደ ቤት በሚመጣበት ጊዜ ለሌላ ወንድ ብላ ጥላ ሄዳለች በማለት የፍቅረኛዋን ልብ ይሰብረዋል። ዶን በቤተሰቡ የሚታየው ልጁን ያጣ ልቡ የተሰበረ አባት ነበር። ነገር ግን ዶን የገዛ ልጁን ከመሬት ስር ቀብሮ ያሰቃያት፣ ይገዛት ጀመረ። በዚያ ጨለማ ክፍል ውስጥ እንደ ቀልድ አባቷ ዶን ለ20 ዓመታት አሰራት። ሳራ ፀሐይን ናፈቀች፣ ንጹህ አየርም ጠፋባት። ወጣትነቷን አባቷ ነጠቃት። በእነዛ ዓመታት ውስጥ አባቷ ዝም ብሎ ብቻ አላሰራትም ነበር። በተደጋጋሚ እየደበደበ ይደፍራትና ያሰቃያት ነበር። በአባቷም ጥቃት ምክንያት በርካታ ልጆችን ወለደች። የመጀመሪያ ልጇንም ሜሪ ብላ ሰየመቻት። ዶን በተደጋጋሚ ልጁን እየደፈረ በጣም ብዙ ልጆችን ከልጁ ወለደ። ከልጆቹ መካከል አንዳንዶቹን ወደ ላይኛው ቤት ወስዶ ሳራ ደጃፍ ላይ ጥላው የሄደችው ልጅ ነው በማለት ለሚስቱ ሰጣት። እናትም ልጄ በሄደችበት ቦታ ተቸግራ ይሆናል በማለት ያገኘችውን ልጅ አንስታ ታሳድግላት ነበር። በዚህም መልኩ ዓመታቶች ነገዱ። ሳራ በዚያ ጠባብ ክፍል ውስጥ ልጆቿን እያሳደገች ብዙ ዓመት አለፈ። ሳራ ግን የምታስበው ዓለም እርሷን እንደረሳትና ማንም እንደማያስታውሳት ነበር። በ2001 ዓ.ም በአጋጣሚ የመሬት በታች ክፍሉ ጣሪያ ላይ ትንሽ ቀዳዳ ተፈጠረ። ሳራ ይቺ ቀዳዳ እንደ ትልቅ ዕድል ተመለከተቻት። ሳራ ያችን ጉድጓድ ትንሽ በማስፋት ማታ ማታ በእጅ ባትሪ ወደ ላይ ብርሃን ታሳይ ነበር። ምናልባት በመንገድ የሚያልፍ ሰው ካየኝ ብላ ተስፋ ታደርግ ነበር። አንድ ምሽት በእውነትም አንድ መንገደኛ ብርሃኑን አይቶ የቤቱን በር አንኳኳ። ነገር ግን ጨካኙ አባቷ ዶን በሩን ከፍቶ ምንም ችግር የለም የመብራት ብልሽት ነው በማለት ሰውየውን አታሎ አሰናበተው። ከዚያም ተናዶ በጭካኔ ወደ ታች በመውረድ ሳራን በተደጋጋሚ ደበደባት።
ነገር ግን ሳራ ያን ጊዜ ልጅ ለማግኘት በዝግጅት ላይ ነበረች። ነገር ግን አባቷ ባደረሰባት ድብደባ ምክንያት ልጇን አጣች። በ2002 ዓ.ም የሳራ የመጀመሪያ ልጅ ሜሪ በጠና ታመመችባት። ሜሪ በህይወት እንድትቆይ የግድ ሆስፒታል መሄድ አለባት። እባክህ ቢያንስ ለገዛ ልጅህ ሆስፒታል ውሰዳት፣ ልትሞት ነው በማለት ዶንን ደጋግማ ትለምነዋለች። ሳራ ሆስፒታል ካልወሰድካት እዚሁ ትሞታለች ብላ ለቀሰች። ዶን ጉዳዩን ታውቆ እኔንም ይዙኛል በሚል ፍርሃት መጀመሪያ በጣም ማሰብ ጀመረ። ነገር ግን በመጨረሻ ሜሪ ስትዝለፈለፍ ሲያይ ወደ ሆስፒታል ለመውሰድ ተገደደ። ዶን ሜሪን ወደ ሆስፒታል ሲወስዳት ሳራንም አብሮ እንዲወስዳት አስገደደችው። ሆስፒታል ውስጥ ሳራ በጣም ተዳክማ ነበር። ነገር ግን ይህ የመጨረሻ ዕድሏ መሆኑን አውቃለች። ዶን ለትንሽ ደቂቃ ትኩረቱ ሲሰረቅ ሳራ ወዲያውኑ አንድ ሐኪም ጋር ጠጋ ብላ እባክሽን እርጂኝ፣ አባቴ ለ20 ዓመታት ዘግቶብኝ እየደፈረኝ ነበር በማለት ትነግራታለች። ዶን ሐኪሟ በሰማችው ነገር ክቡ ብላ ቀረች። ወዲያውኑም ስልክ አውጥታ ለፖሊስ ትደውልላታለች። ፖሊሶችም ጊዜ ሳይፈጁ ወዲያው መጥተው ሆስፒታሉን ከበቡት። ዶን ለማምለጥ ቢሞክርም በቁጥጥር ስር ዋለ። ፖሊሶቹ ወደ ቤቱ በመሄድ መሬት በታች ያለውን ሚስጥራዊ ክፍል ሰብረው ሌሎቹን ልጆች አወጧቸው። ሳራ ከ20 ዓመታት በኋላ ለመጀመሪያ ጊዜ የፀሐይ ብርሃን አየች። እናቷ ልጇ ከቤቷ በታች መታሰሯን ስታውቅ በድንጋጤና በሐዘን እየጮኸች አለቀሰች። ከሁሉም አስገራሚው ነገር ግን የሳራ የልጅነቷ ፍቅረኛ እስካሁን ድረስ አልረሳትም ነበር። የዛኔ በፍቅር እያሉ የሞተር ሳይክል ሄልሜት አመጣልሻለሁ፣ እንደ ስጦታ እሰጥሻለሁ ብሎ ቃል ገብቶላት ነበር። ክሪስ ከ24 ዓመት በፊት ቃል የገባላትን የሞተር ሳይክል ሄልሜት ይዞላት መጣ። ሳራ ልጆቿን ለእናቷ ጥላ ከክሪስ ጋር አዲስ ህይወት ለመጀመር ከተማ ለቃ ወጣች። ዶንም እድሜ ልክ ተፈረደበት። ይህ ታሪክ የሚያበቃው የሰው ልጅ ክፋት እስከምን ድረስ ሊሄድ እንደሚችል በሚያሳይ ማስጠንቀቂያ ቢሆንም የሳራ ጥንካሬ ግን ለልጆቿ ነፃነት አምጥቷል። ቤተሰቦቼ የዛሬው የወንጀል ሪቪው ይህንን ይመስል ነበረ። ሰብስክራይብ በማድረግ ይቀላቀሉ። አብራችሁኝ ስለቆያችሁ እያመሰገንኩኝ መልካም ጊዜ